ፕሬዝዳንት ኢሳያስ አፈወርቂ እየዋኙ እያለ በአጋጣሚ ሊሰምጡ ሲሉ ላይፍ ሴቨሩ ደርሶ ያወጣቸዋል። ኢሳያስ በአምባገነንነት ስማ ሊሰምጡ ሲል ኢሳያስን አወጣሁት ብለህ ትናገረና ነግሬሃለሁ ይሉታል። ላይፍ ሴቨሩም እየተንቀጠቀጠ እኔስ ምንም አልናገርም፣ እርሶ ግን አደራዎትን እንደው ልሰምጥ ስል ከኋላ አወጣኝ ብለው እንዳይናገሩ። እንዴ ህዝቡ ይገለኛል። እሺ ድሬዳዋ ውስጥ ነው አሁን ደግሞ የተከሰተው። ለቁልቢ ሰሞን ከአዲስ አበባም ከተለያዩ ሀገር የሚመጣሉ። ታዲያ አንድ ለቁልቢ የመጣ የአዲስ አበባ ነዋሪ ፋኖስ ሊገዛ እዛ ርካሽ ነው ብሎ ወደ ድሬዳዋ አንድ መደብር ይሄዳል። የሶማሊኛ ቋንቋ ተናጋሪ ነው ያጋጠመው። ከይ ምንድነው እንከከል አንተ ፋኖስ ይኖራል እባክህ ለመግዛት ነው። ፋኖስ ይገዛል አለ አንድ ነው አንድ ይቀራል አለ። እሺ ስንት ነው ዋጋው? 10 ብር ይሸጣል። አይቀንስም? እነሱ ጀምረ ምንም ይያለ ከገዛ መግዛት ነው። አንተ ባለው መሰረት ይሄድና የሚቀንስ ፍለጋ ቢሄድ ያጣል። ምንም ፋኖስ እዛው መደብር ውስጥ ይመለሳል። ሄይ ምንድነው ወሬ አንተ በላንተ? እሺ ወሬያ 7 ብር ልግዛ በእናትህ ያቺን ፋኖስ። ስማ ተኔ ይገዛል መግዛት አልገዛም መተው ነው። ምንድነው አንተ? በእናትህ እሺ በቃ 8 ሽጥልኝ። ስማ ሰውዬ ያለ አንድ ፋኖስ ከገዛ ነው ከገዛ ደግሞ መተው ነው። ትንሽ የለማተ አቡ በእናትህ እሺ በቃ የመጨረሻ በቃ 9 ሽጥልኝ። ስማ ምንድነው የፈለከው? ፋኖስ ብዬሽ እንዴ? አንድ ነው ቀረብ ይያለ አይደለም? አዎ አንድ ቀርተናል። ክስክስ ያደርግና ጨርሰናል በቃ ሂድ ወደዛ። የሴፕቴምበር 11ን አደጋ ማንም አይረሳውም። በአጋጣሚ ይሄ ነገር በቢ ተጀምሮ በቢ የሚያልቅ መዘዝ አምጥቷል። ይሄ ነገር ፈረንጆች ቢሰሙ መቼም ቢን ፊደል እንደ 13 ቁጥር እንደሚጠምዳት እርግጠኛ ነኝ። እስቲ ለማንኛውም እናዳም። የወደመው የኒውዮርኩ ቢዝነስ ሴንተር ነበር። ቢዝነስ ሴንተሩን ያወደመው አውሮፕላን ቦይንግ ነበር። ይህን ቢዝነስ ሴንተር አውድሟል ከተባሉት ዋና ተጠርጣሪ አሸባሪዎች ዋንኛው ቢንላደን ነው። ቢንላደንን የሚፈልጉት የአሜሪካ ፕሬዝዳንት ቡሽ ናቸው። የቡሽ ተባባሪ ሀገር ደግሞ ብሪታንያ ነች። የብሪታንያ ጠቅላይ ሚኒስትር ብሌር ናቸው የሚባሉት። ብሌር እና ቡሽ ቢንላደንን ለመፈለግ ይገኝበታል ብለው የጠረጠሩት ተራራ ቦራ ተራራ ይባላል። ቦራ ተራራን ታዲያ በቢ52 ጀት ነበር የደበደቡት። በአጋጣሚ ከዛ ሆኖ ሲዘግብ የነበረው ደግሞ ጦርነቱን ቢቢሲ ነበር። ነገሩ በዘፈን የተቀለደ ነው። ነዋይ ጸጋይና አረጋኸኝ እንዲሁም ኬኔዲ መንገሻ ነፍሱን ይማረው እቁብ ገብተው ነው። በዛ ጊዜ የሆነ ነገር ነው። የመጀመሪያው እቁብ ወሳሽ ኬኔዲ ነው እና ኬኔዲ መንገሻ እቁብ ጠፍቷል ይባላል። በጣም ይናደድና ኬኔዲ ፋንታዬን ድርሻዬን ፋንታዬን ሆይ ድርሻዬን ፋንታዬን ድርሻዬን ይላል። በኋላ የእቁቡ መጥፋት በጣም ያንገበገበው ነዋይ ደበበ ተጠያቂ ዋስ መልሰሻለ ዋስ አልረታም ዋስ ረፋለ ዋስ ሸንጎ ለፍርድ ዋስ ወርዳለ ዋስ እኔ አልለቅም ዋስ ጠይቃለ ዋስ 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 ይላል። አረጋኸኝም ነገሩ አላማረውም መሰለኝ። ጠርጥር ማመኑ ባይገባም እንደው ትንሽ ጠርጥር እንደው ትንሽ ጠርጥር ይላል። ነገሩን ጸጋይም ከንክኖታል መሰለኝ። ይጠይቃል ያያለ ይላል። እርስ በርስ ስላልተግባቡ ይሄ ነገር የአርቲስቶች አንጋፋ እንዲሁም የአርቲስቶች ንጉስ የሆነው አርቲስት ጥላሁን ገሰሰ መጥቶ ካልፈረደልን የሚሆን ነገር አለ የሚባባልና ጥሌ ይመጣል። ነገሩ ምንድነው ሲል ሲጠይቅ የሆነውን ሁሉ ይነግሩታል። ጥሌም ሁላችሁም ባልደረባዎች ናችሁ፣ ስለዚህ እገሌ ከገሌ ብዬ አላዳላም፣ የምፈርደው አንቺንም ሸብ አንተንም ሸብ ጎሳ አስከር ሸብ እሱንም ሸብ እሷንም ሸብ ይልና እንደ ጥፋታቸው ይፈርዳል። ነዋይ ደበበ የዚህ ጊዜ መለያ ያበጃል። በሉ ጥሌም ሰምቶ ፈረደብን። ካሁን በኋላ እኛም አልተግባባንም። ከእንግዲህ ወዲህ ግን ሰው አይስማብን ሰው እኛው እንደጀመር እኛውን ጨርሰው ብለው
ነገሩን በዘዴ ጨርሰውታል ይባላል። እሺ አሁን ደግሞ በኢትዮጵያን አይድልስ ላይ የተቀለደ ቀልድ ነው። በዘፋኞቹም በዳኞቹም ማለት ነው። ከቀልድነቱ ባለፈ ምንም አይነት ነገር አያስፈልገውም እና ዘፋኙ ዳኞችን ፈርቷል። በሙዚቃ ነው የሚዘፍነው። ምን የሚለውን ነው የምትዘፍነው ባሉት መሰረት እሪኩም ይላል። ሜጀሩን ሲጠይቁት ዝም ብለህ በፈለጋችሁት ይላል። በጣም ፈርቷልና ጀመሩለት ሙዚቃውን። እንግዲህ እስካሁን ሌሎችን ከቅኝቱ ወጣችሁ ነበር የምንለው። አንተ ግን ባልሆነ ቅኝት ዘፍነህ ከቅኝት አይደለም ከመድረክም ጭምር ነው የወጣኸው። አይደለም ለወደፊቱም የምታልፍ አይመስለንም ቅኝትን ካላወቅህ። ሌላው እንግዲህ ሌላው ዳኝነት ማለት ነው። የማንን ነው የምትዘፍነው ይሉታል። የአበበ ተካ እንደሚዘፍን ይነግራቸውና ቀጥል ይሉታል። ዳኞቹም አሉ ይዘፍናል። ምንድነው ቃል ኪዳና ምንድነው 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 አረባከ ቀለበት ነው የማለት ቀለበት ነው። ሌላው እዚህ ጋር እኔ ያለኝ ያለ ምንድነው እንደ ዳኝነቴ ሳይ አይኔን ጨፍነ ነው የምትዘፍነው። እሱ ዘፋኙ አይኑን የጨፈነበት ምክንያት ሊኖረው ይችላል። አንተም እንደሱ ሊሆን ብለህ አይነን መጨፈን የለብህም። አይነን እየገለጥክ መዝፈን ያለብህ። ስማ አይኑን ጨፍኖ ድምጽ የሚያወጣው አውራ ዶሮ ብቻ ነው። ስለዚህ አይነት ወደ አንድ ትምህርት ቤት ነው የምወስዳችሁ። እዛ የተለያዩ ትምህርቶች ከመሰጠታቸው ጀርባ ልጆች ሁሉም ነገር አውቀውት እንዲያድጉ የጾታ ትምህርት ይሰጣል። እዛ አካባቢ እንዴት እንደሆነ ለመጠየቅ ጋዜጠኞች በስፍራው አሉ። አንዱ ጋዜጠኛ ልጆችን ይጠይቃል። እሺ ማሙሽ ስንት ዓመት ነው? 8 ዓመቴ ነው። እሺ ማሙሽ ትምህርትን እንዴት ነው እየተከታተልክ ነው? አዎ በጣም እየተከታተልኩ ነው። ደስ ይላል። በጣም ጥሩ። አሁን በቅርቡ እየተሰጣችሁ ያለው ግልጽነትን በተመለከተ ማለት ነው የጾታ ትምህርት እየተሰጣችሁ ነው። እንዴት ነው ተስማምተዋል አንተ? ምን ይስማማኛል? ባት የቃል ገለጻ ብቻ አደረጉት ተግባር የለም። አሁን ደግሞ ወደ እናቶቻቸው ነው የምንገባው። እማማ እርሶስ ለልጆቻችሁ የሚሰጣቸው የጾታ ትምህርት ማለት ነው እንዴት ነው? እንደው ጥሩ ነው ብለው ያምናሉ? አይ ጥሩ ነው፣ ግን እንደው በተቻለ መጠን እባካችሁ እንደው ለመምህሮቹ የቤት ስራ እንዳይሰጡብን ንገሩልን። እንዴት ማለት ነው? ሁሉም ወንዶች ከቤታቸው ይወጡና ያድሩና ምንድነው ሲባሉ ቲቸር የቤት ስራ ሰጥተውን ነው የሚሉት። ኧረ እባካችሁ የቤት ስራው ገደለ። የሆቴል ቤቱ አስተናጋጅ ንቃት አነሰው። በአንድ ወቅት ረስቶት ይሁን ምን ይሁን አልታወቀም። ደንበኞቹ ባለቤቱን ስማ ምንድነው ያስተናጋጅ እንዴ በጣም ፈዟል እኮ ወይ አስተምረው ወይ ደግሞ አባረው ምንድነው ነገሩ አለበለዚያ አልመጣም ባሉት መሰረት በጣም ገርሞት ባለቤቱ ያስተራል። ስማ ምንድነው ንቃት ያነሰ በላ ደግሞ አንተን እንዳስተናጋጅ ሆኜ ላስተምራ በላውን ባለቤት ስለሆንኩ ጌታዬ ምናምን የሚለውን ነገር ተወውና ልክ እንደ ተስተናጋጅ አንተ ሁን፣ እኔ ደግሞ እንዳስተናጋጅ አስተምርሃለሁ በል እንደገና እንድትልልኝ እፈልጋለሁ ባለው መሰረት አስተናጋጁ የሚገባውን ወንበር ይዞ ባለቤቱ ይመጣል። መልእክታዘዝ ጌታዬ የሚበላ ምን አለ? የሚበላ ክትፎ፣ ጥብስ፣ ሌላም ይኖራል። እሺ ክትፎ ያመጣልታል። የሚጠጣ ነገርም እንደዚሁ ያዘዋል አስተናጋጁ ማለት ነው። እንደ ተስተናጋጁ ነው። እየበላ እየጠጣ እያለ ባለቤቱ ሊያስተምረው ነው የሚባለውን ነገር ምን ይጨመር ጌታዬ? ደሞዝ ብሎ የሆዱን በሆዱ ተንፍሷል። የዘመን መለወጫ ዕለት ነውና አበባዮሽ ይጨፍራል። አበባዮሽ ለምለም አበባዮሽ ሲጨፍሩ በቃ ልጅቷ አታቆም። ገና ሚሚ 5 ዓመቷ ነች። አበባዮሽ ለምለም አበባዮሽ ለምለም ለምለም አበባዮሽ ለምለም ትላለች። እንዴ ሚሚ ይኸውልሽ እንደዚህ አይደለም የሚባለው። እሺ ሚሚ ልጆች ሲጫወቱ አትሰሚም? እንዴ ይኸውልሽ አበባዮሽ ሲባል ለምለም ይባላል። እሺ ሚሚ አይ ሲባል ደግሞ ታበባይ አይ ታበባይ እንደዚህ ነው እንጂ ዝም ብሎ አባይ ለምን አይባልም። እሺ ተረብሻቸዋለሽ። እሺ ትላለች። ወደ ማታ ላይ አያቷ ይታመማሉ።
አልጋ ይዘዋል። ከጎናቸው ነች እሷ። እንደው ገርማል እኮ። አይዞሽ በቃ ምንድን ነው አሞሽ ነው? አዎ አሞኝ ነው ልጄ። አይዞሽ ደግሞ ትድኛለሽ፣ ሳሬ ትድኛለሽ። እሺ አያትዬ በቃ አይዞሽ እሺ በይኝ። እሺ አይዞሽ እኮ ልጄ አይደለም ይሉና ትንሽ ቆይተው ህመማቸው ያስጨንቃቸዋል። አይ ታበባይ አይ ታበባይ እሳቸው አሟቸው ነው እሷ